ወንድ ልጅ ደግሞ የሚገርምሽ ሁለተኛ ማግባት ከፈለገ ከለከልሽውም አልከለከልሽውም ያገባል። ወላሂ የሚገርምሽ ነገር ያገባል ወይ ደብቆሽ ያገባል። ጭምልቅ አድርጎ እያኖረኝ ነው አላህዬ አንደላቆ ማለት ነው። ወላሂ አልহামዱሊላህ ረቢል ዓለሚን። እና እንዳልኩሽ ነው ከሷም ጋር ቅርብ ነን። አሁን ላይ ትመጣለች፣ ልጆች ይመጣሉ። በጣም በቃ ይሄ ከእህትሽ ጋር እንደምትቀራረብ ያለ አይደል? እኛ እንደዛ ነን አልহামዱሊላህ ረቢል ዓለሚን። ቢያንስ በሳምንት 2 ቀን ምናምን ኔጋ ትመጣለች፣ ከልጆች ጋር ይመጣሉ፣ አንድ ላይ እናድራለን። እሷም ጋር ሄጄ አድራለሁ ምናምን። እኛ እንደዛ ነው እንትን ያልነውና ስቲል ኔጋ ብቻዬን ነኝ አልወለድኩም። እሷ ጋር ደግሞ ልጆች አሉ። ይደብረኛል አይደል? በቃ አንድ ስልክ በቂ ነው። ደብሮኛል ነው ተራ የሚባል ነገር የለም ማለት ደብሮኛል አይደል? ተራይ ስላልሆነ የለም። እደውልለታለሁ ደብሮኛል እናለዋለሁ፣ ለሷም ደውልላታለሁ ደብሮኛል አትመጡም፣ በቃ አለቀ። አረ መጣን፣ ከዛ ይመጣሉ። ቤቱ በጫጫታ በደስታ ምናምን እንትንለዋለን ማለት እናሳልፋለን ምሽቱም። አንዳንድ ጊዜ የደበረኝም ቀን እኔም ተነስቼ እሷ ጋር ሄዳለሁ። እንደዛ ነው የምናሳልፈው። እስቲል እንግዳ ሲመጣ እንዳልኩሽ ቅርብም ስለሆነን አረ እንትን የለኝም ላኪልኝ ቶሎ በይ፣ እንትና ልጆቹን ላኪልኝ ሱቅ ልላክ ቶሎ በይ ምናምን ብያት እንደዛ ነው የምናሳልፈው። እኔ ጋር እንግዳ ካለ መታ ስራ አግዛኝ ምናምን ሰርተን ነው የምንሄደው። እስቲል የኔ እናትና አባት ጋር ስንሄድ ሄደን አድረን ምናምን እንመጣለን። እሷ እናትና አባት ጋር ሄደን ተጫውተን ነው የምንመጣው። ገባሽ? እስከዛ ድረስ ነው እንትን የምንለው። ይቻላል። ይሄ ሚዲያ ላይ እንደሚወራው አይደለም። ሜቢ ሌላ ቦታ አላውቅም፣ ግን ይቻላል። እኛ ችለን እየኖርነው ነው። ወላሂ በጣም ደስተኛ ሆነን። እናትና አባቷ በጣም ይወዱኛል፣ በጣም ያከብሩኛል ከምልሽ በላይ። ሞር እናትየው ደግሞ በጣም ትወደኛለች። እኔም ጋር ስትመጪ ደግሞ እናቴም አባቴም በጣም ነው የሚወዷት። ወንድሞቼም እህቶቼም ሁሉም ማለት ነው ቤተሰብ በቃ እንደራሱ ነው የተቀበላት። ሰርግ ሲኖር ከኔ ጋር ማሽ ለብሳ ነው የምትለው። አሁን ባለፈው እንደሚያግብቶ ከኔ ጋር ማሽ ከእህቶች ጋር ማሽ ነው የለበሰችው። ምክንያቱም የቤተሰብ አካል ናት። በቃ ነባሽ እንደዛ ነው። እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ስለሆነሽ ወይ ደግሞ የልጆች አባት ለመበጥበጥ ምናምን አይደለም የምትመጪው። ፈርስትሊ ስህተቱ ምን መሰለሽ? አንድ ወንድ ሲያገባ ሴቷ ናት የምትጠመደው፣ ሁለተኛ ሚስት ሆይ ፈልጎ የሄደው እሱ ነው፣ ህፃን ልጅ አይደለም። ገባሽ? ትልቅ ሰውዬ አግብቶ ስንት ዓመት የኖረ ልጆችን የወለደ ሰውዬ ኃላፊነቱን ሁለተኛ ሚስት ልትወስድ አትችልም በምንም ተአምር ማለት ነው። ጥፋት ካለ ጥፋተኛ ሊደረግ የሚችለው ባልየው ነው። ምክንያቱም ሁለተኛ ለምን አገባህብኝ ሙሉ ኃላፊነት የሷን የሚወስደው እሱ እንጂ ሁለተኛ ሚስት አይደለችም። ፈልጎ የሚመጣው እሱ ነው። ወላሂ ኢንቦክሴን ባሳይሽ ሁለተኛ ሚስት ዳሪኝ፣ ሁለተኛ ሚስት